ኑስ ዛሬ በአንድ ስህተት 150 ዩሮ ሻሻ ስበላ ዛሬ ከሙኒክ ወደ በርሊን የ1 ሰዓት ከ5 ደቂቃ በረራ ተጉዘን ልንሄድ አስበናል። እኔ ካረፍኩበት ከሮዲንግ ወደ ሙኒክ ኤርፖርት ለመሄድ የ2 ሰዓት ጉዞ ማድረግ አለብን። ዳር ኢንቮልቭስ ሳቅና ጨዋታ ባቡር ውስጥ እግር ሰቅሎ ውሃ መጠጣት፣ ካፌ ሄዶ ክሮሶንት ማዘዝ፣ ክሮሶንት ገምጦ ውስጡ ባዶ እንደሆነ ማየት፣ አምቡጡን በልቶ ነው እንደሰጡ በባስ መሄድ፣ ባስ ውስጥ መሳቅ፣ ባስ ውስጥ በፈረንጅ መገልመጥ፣ ሳንቲም መቁጠር፣ በቆጠርነው ሳንቲም ስናክ መግዛት፣ ስናኩን ባቡር ውስጥ መብላት፣ ባቡር ውስጥ መቅረጽረጥ፣ ባቡር ሽንት ቤት ውስጥ ገብቶ ሌላ መቅረጽረጥ ስንል ሙኒክ ኤርፖርት ደረሰ። I love chilling with broke bitches, man book one flight and they only impress ብሏል። ናው at this point ከፍላይቴ 1 ሰዓት ቀደም ብዬ እንደደረስኩኝ ነው ማቀው። ጭራሽ እኮ ብዬ ለሁለተኛው አካውንት ቪዲዮ ለመስራት ሎኬሽን ሁሉ አመርጣለሁ። የሚያምረው ባክግራውንድ አሁን ይሄ ሁሉ ሳቅ በአንድ ከፊቴ ሲጠፋ አረ ወይኔ ጉድ ፈላ በእናታችሁ አመለጠኝ መሰለኝ። በዚህ ነው ጌቱ የሚዘጋው ከ45 ነው ይላል። ወረዳው አልፎ 55 ነው በኢየሱስ አመለጠኝ። ፍላይቴ በቃ አመለጠኝ። አረ ኢየሱስ ሁሉ ሰው የተሰለፈው እንዳለ ከስተመር ሰርቪስ ነው ፍላይታቸው የሚሰርገው ሌላቸው። አሁን ይሄ ሁሉ ሰልፍ መጠበቅ አለብኝ። አሁን ይሄን ቪዲዮ ስታይ ቶሎ ሰልፍ የደረሰኝ ነው አመመስለው። 2 ሰዓት ሙሉ ሰልፍ ላይ ቆሜ ነው የደረሰኝ። ከደረሰኝ በኋላ ራሱ ገብቼ ለ30 ደቂቃ ድጋሜ ቁጭ ብዬ መጠበቅ ነበር። Hello. It seems like I missed my flight. ስንቶቻችሁ ፍላይት አምልጧችሁ እንደሚያውቅ አላውቅም፣ ግን ትንሽ ብር ቅጣት ትቀጡና ሌላ ፍላይት እዛው ቡክ ያደርጉላችኋል። ግን እኔ ፋራው መጀመሪያ ቲኬቱን ስቆርጠው 20 ዩሮ ለማትረፍ ብዬ ኖ ሪፈንድ ስላልኩት ይሄኛው ሙሉ ለሙሉ ተቃጥሎ አዲስ መግዛት እንዳለብኝ ነገር Anyone? እሱንም ግን የበኋላው ፍላይት ላይ ቦታ እንዳለና እንደሌለ ማረጋገጥ አለብን ብለው ድጋሜ አስቀመጡ። በዚህ ሰዓት ይወላችሁ እርቦኛል። ከበርሊን የሚቀበሉኝ ሰዎች 10 ጊዜ ይደውላሉ። ከሙኒክ ያሉት ሰዎች ሄድኮይ በሰላም እያሉ ይደውላሉ። My mind was like everywhere. ከዛ ኤርፖርት ውስጥ 6 ሰዓት ላይ የገባው ልጅ ለማታ 1 ሰዓት ፍላይት ቲኬት አገኘውና 150 ዩሮ ከፍዬ አዲስ ቲኬት ቆረጠ። አሁን ታፈዛት ራቤን አሳግሳለሁ ብዬ ውጪ በ4 ዩሮ የምበለውን ኤርፖርት ውስጥ ብቻ ስለሆነ 10 ዩሮ ከፍዬ ሳንዱች ገዛውና ፕሌኑ እንዳያመልጠኝ ጌቱ በር ላይ ቁጭ ብዬ መብላት ጀመርኩኝ። አሁን ይሄንን ቪዲዮ ኤዲት እያደረኩኝ ይሄ ልጅ እንደዚህ እግሩን በልቅጦ እየበላ ሲተክዝ አሳዘነኝ። ሁሉንም ነገር ተቆጣጥረ ነው አንችልም። እኔ እንዳሰብኩት ቢሆን በዚህ ሰዓት በርሊን ደርሼ ከተማውን ከናንተ ጋር እየጎበኘሁት ነበር። ግን አንዳንድ ጊዜ ፈጣሪም የራሱ የሆነ ፕላን አለውና ይሁን ብሎ መቀበል ጥሩ ነው። ነገር ሁሉ ለበጎ እንደሆነ ለማየት ግዴታ ያኛው ፕሌን መከስከስ የለበትም። ከቁጥጥራችን ውጪ የሆነ ነገር ለማዳን ስንሞክር ደስታችንን ከማጣት ውጪ የምናገኘው ነገር የለም። 150 ዩሮ ከስሬ በኢትዮጵያ ብር ስንት እንደሆነ 10 ካልኩሌት እያደረግኩኝ ሲጨናነቅ ጀርመን መጥቼ ሙኒክን ማየቴ፣ ዛሬ ደግሞ በፕሌን ወደ ዋናው ከተማ በርሊን መሄዴን እንድረሳውና ግሬትፉል እንዳልሆን ከለከለኝ። Trust God's plan. Everything has a purpose.